ሶ ለሴክሹዋል ፐርፎርማንስ ይጠቅመኛል ከሆነ ጀስት ጥሩ ኮሚኒኬሽን ኖሮት እና ደግሞ ብዙ የሚነበቡ መጽሐፎች አሉ እኛም እያወራን ነው ዩቲዩብ አሉ ተመልከቱ there are different ways to do research ከሆነ አንድ ሴት እንደማርካት የተፈለገው 10 ሴት ጋር እንትን ማለቱ it's not አንድ ምጠይቅሽ እንደ ፋሽን አሁን ላይ ብዙ ሰዎች ጋር ይታያልና ከተለያዩ ሰዎች ጋር ሴክሹዋል ግንኙነት ማድረግ በሃይማኖት ክልክል ነው ግን ደግሞ ወደ ሕክምናው ስንመጣ ከብዙ ሰዎች ጋር እንደዚህ አይነት ግንኙነት ውስጥ መግባት የሚያመጣቸው ችግሮች ምንድናቸው? ሶ የሚያዝናናኝ ነገር አብዛኛው ጊዜ ስንፈተ ወሲብ ሊታከሙ ሲመጡ ወንዶች ማለት ነው ከብዙ ሴት ጋር ቶሎ መጨረስ የሚቸገሩ ወንዶች ስፔሲፊክሊ ከብዙ ሴት ጋር ምናምን ነገር ግንኙነት አድርገው ጠጥተው ምናምን ይሞክራሉ ሳይሳካስቀር ግን they don't care about ስለዛች ሴት ከዛ ምንም አይመስላቸውም በስነ ስርዓት ለማግባት ሲያስቡና የሚወዷት ሚስት ሲያገኙ ነው ለመታከም የሚመጡት የሆነት ከዚህ በፊት እንደዚህ እንትን አለኝ ግን I've never cared ነው ኮምፕሌንታቸው ቶሎ ጨርሳለሁ ግን አላ ብዙም ኮሚትድ የሆንኩባት አይነት ሴት አይደለችም አሁን ግን ሞዳትን ሴት አግኝቻለሁ ላገባ ነው ስለዚህ አሁን ፊክስት አይነት አቲቲዩድ አሁን ይስተካከል አስተካክልኝ ይላሉ ሶ ከብዙ ሴት ጋር እንትን ማድረግ ልምድ መስጠት ኦር ሴክሹዋል ፐርፎርማንሳቸውን ኢንሃንስ የሚያደርግበት መንገድ ያው የበለጠ ሴቶች ባወቁ ቁጥር ሴቶችን የበለጠ ምን ፓርት ወደ እርካታ ላይ ደርሳቸው እንደሚችል ሊያግዝ ይችላል ግን አንድ ትዳር ውስጥ ገብቶ ያቺን ሚስት በደንብ ኮሚኒኬት ማድረግ ተመሳሳይ ኢፌክት ነው ያለው ሶ 10 ሴት 10 ጥያቄ መጠየቅ አይጠበቅብህም አንድ ሚስት ይዘህ እሷን 20-30 መቶ ጥያቄ መጠየቅ የተሻለ ነው ሶ ፍሮም አ ፐርሰናል ፐርስፔክቲቭ እኔ እንትን የምለው ሴክሹዋል ፓርትነር ያው ከትዳር በፊት ሲሆን ኖርማሊ ከብዙ ሴት ጋር እንትን ማለት ትርፉ አባላዘር በሽታ ሌላ ምን አይነት እንትን አለው ትራማ እነሱንም ወይ የማስረገዝ ያልታሰበ እርግዝና unwanted pregnancy unwanted child ብቻ ኮምፕሊኬሽኑና እንትኑ እንትን አይሉ ሶ ለሴክሹዋል ፐርፎርማንስ ይጠቅመኛል ከሆነ ጀስት ጥሩ ኮሚኒኬሽን ኖሮት እና ደግሞ ብዙ የሚነበቡ መጽሐፎች አሉ እኛም እያወራን ነው ዩቲዩብ አሉ ተመልከቱ there are different ways to do research ከሆነ አንድ ሴት እንደማርካት የተፈለገው 10 ሴት ጋር እንትን ማለቱ it's not አስፈላጊ አይደለም አንድ ሴትም ከብዙ ወንድ ጋር አንድ ሴት ለሴትማ በጣም ከባድ ነው ለሴት ልጅ እኮ ሴክሹዋል እንትን what a woman is risking during sexual እንትና for a man በጣም ይለያያል like አባላዘር በሽታ እኮ እነሱ ካሪየር ሆነው እሷ ምንም ምልክት ሳይኖራቸው with sexual interaction እሷ ፈሳሿ ላይ ጠረን ማሳከክ ቁስል እንደዚህ መሳሰሉ ይመጣል እንደዚህ ሆንኩኝ ስትለው ከየት እንዳመጣሽው እኔ አላቅም እኔ የለብኝም ነው የምትባለው እርግዝና ሲፈጠር ሴት ልጅ ላይ በአጠቃላይ ሴክሹዋል አክቲቪቲ ለሴት ልጅ በጣም vulnerable የሚያደርጋት ነገር ነው ዝም ብላ እንደ ወንድ ልጅ አላ እንደ ኤክስፐሪመንት ዞር ዞር እያለች እንትን የምትለው ቼክ አድርገው ምትይ አይደለም the risks are too high ለሴት ልጅ it's not worth it even ያው satisfaction rateum እንዳለ ሆኖ ለወንድ ልጅ ያለው እንትን ይኖራል ለሴት ልጅ ግን it's like high risk low reward በጣም ሴት ልጅ በስነ ስርዓት ግንኙነት መጀመሪያ የበለጠ የተሻለ የሚሆነው ከሜሪጅ በኋላ ቢሆን የተሻለ ነው ምክንያቱም ፕሬግናንሲ ቢፈጠር እዛው አንድ ላይ ሃንድል የሚደረግበት አይነት ሁኔታ ምክንያቱም እርግዝና ማለት የሴት ልጅን ህይወት ሙሉ ለሙሉ ቀይራ አሁን ግን ያለንበት ካልቸር አሮኑ በፊልም በምንም ምናምን ሃይ ስኩል ላይ ሴክሹዋል እንትን ይጀምራል አሁን there people are ሃይ ስኩል ላይ ምንም አይነት ስለ ወሊድ መከላከያ ዕውቀት ሳይኖራቸው ኢቭን ዕውቀት ራሱ ቢኖርህ ወሊድ መከላከያ እኮ ደስ አይልም ስለ ለሴት ልጅ ይሄኛው ምንም ጉዳት የለውም ይሄን ተጠቀሚ እምላት የለኝም ሁሉም የራሱ የሆነ ሳይድ ኢፌክት አለው እና ዝርዝሩ አያልቅ እና ደግሞ የሴት ልጅ ሪስፖንሲቢሊቲ ነው ሁሉ ጊዜ አለማርገዝ የሆነ ነገር ቢፈጠር like how dare you ነው የምትባለው እሱ ምንም ሪስፖንሲቢሊቲ አይሰጠው ሶ ኮንትራሴፕቲቭንም ዕውቀት ሳይኖራቸው ሃይ ስኩል ላይ ስለ አባላዘር HIV ሬት በጣም ከፍ ብሏል አሁን ኢትዮጵያ ውስጥ ሶ ይሄ እንትን ካልቸር ምን ካልቸር ነው ምንም ካልቸር የለውም ብቻ ከውጭ ያመጡት የሆነ እንትን አለ እና አለ እድሜያቸው ነው ግንኙነት እየተፈጠረ ያለው HIV ሬቱ በጣም ከፍ እያለ ነው they don't know anything about contraceptives post pill በጣም አቢዩዝ ያደርጋሉ ሶ በአጠቃላይ ሴት ልጅ after marriage ነው የሚሻለው
ምክንያቱም ኢቭን አባላዘር በሽታ እንኳን ባይሆን ኖርማሊ ወንድ ላይ ያሉ ባክቴሪያዎች የሴት ልጅ ፈሳሽ it's supposed to be acidic ነው አላ የራሱ ሄልዲ የሆነ የራሳችን ኢኮሲስተም አለ ውስጥ ድረስ ገብቶ መታጠብ ያስፈልግ ምናምን አለ የራሳችን ሜንቴናንስ ሲስተም አለ የራሱ ፈሳሽ አለ it cleans itself ምናምን ከዛ ወንድ ልጅ ሽንቱን ሸንቶ ሳይታጠብ ሃይጂን የማይጠብቁ ወንዶች አሉ ስዌት ምናምን በዛ ጋር የሚያድጉ ባክቴሪያዎች አሉ it doesn't have to be አባላዘር በሽታ ግን ልክ ሴክሹዋል ኢንተራክሽን ሲፈጠር ያን ሄልዲ የሆነ ኢኮሲስተም ይበጠብጡታል ከዛ ፈሳሽ ላይ ጠረን ማምጣት ፊሺ የሆነ ኦደር ይመጣል ከዛ ደግሞ የሚናገረውና የሚቆጣው እሱ ነው like it's not like አንቺ ብቻ ነሽ ችግር አይነት ኢምፕሊኬሽን የሚፈጥረው ለሴት ልጅ በቃ በጣም ሄልዚ የሆነ ፓርትነር መርጣ ነው እንጂ መሆን ያለበት በጣም ሃይ ሪስክ ስለዚህ like I'm not trying to scare women from sex ግን ከብዙ ሰው ጋር ከሆነ እንደዚህ ሪስኩ እየጨመረ ነው የሚመጣው ከአንድ ወንድ ጋር ከሆነ ግን ኮሚኒኬት አድርጋችሁ የሱም ሃይጂን ምናምን ወሊድ መከላከያ አንድ ላይ ወስናችሁ ከሆነ ሄልዚ ይሆናል